እንግዲህ ታዳጊ ብሔራዊ ቡድናችን 2-1 በሆነ ውጤት ተሸንፏል። መሸነፉን አትዩት። በጣም ምርጥ ጨዋታን ያሳዩን። በተለይ ከረፍት መልስ በኳስ ቁጥጥር የተሻለን ነበረን። ዲፌንሲቭ ወርካችንም አሪፍ ነበር። የቲሙ ስትራክቸር ራሱ በጣም የሚገርም ነበር። 1-0 እስከ ረፍት እየመራን ነበረ። ከረፍት በፊትም ኤሊጎሬ ማግኘት ነበረብን። በጣም ትክክለኛ ፋውል ኤሊጎሬ ነበረ። ቆይ ላሳያ እስቲ እናንተ ፍረዱት። እንዴት ነው ይሄ ኤሊጎሬ የማያሰጠው? 100% ኤሊጎሬ ነበር። በእኔ ኦፒኒየን ተጫዋቹ የሞሮኮ በረኛ ፋውል ሰርቶበታል። ፔናልቲ ኤሪያ ውስጥ ነው። ይህ 100% ፔናልቲ የሚያሰጥ ነው። ነገር ግን ዳኛው ቪኤአር ቼክ አርግ ተብሎ ቪኤአር ቼክ አርጎ ኤሊጎሬ አይደለም ብሎ ኤሊጎሬን ሽሮት ጨዋታው እንዲቀጥል አድርጎታል። እሺ ያለን ከረፍት መልስ ግን ሞሮኮች 1-1 ጨዋታውን ከኢትዮጵያ ጋር 1-1 ሲያደርጉ የሞሮኮ ተጫዋች ከማግባታቸው በፊት ኦፍሳይድ ፖዚሽን ላይ ነበረ። አሳያችኋለሁ። እዚህ ጋር እንደምትመለከቱት ኦፍሳይድ ፖዚሽን ላይ ነበር። ጎሉን አስጥቆታል ሆኗል እንጂ እንደዚህ ዝም ብለህ ሁለት ነገር በአንዴ ለሞሮኮ አሳልፈ መስጠት እኔ በጣም የተናደድኩበት። ነገር ግን የኢትዮጵያ ብሔራዊ ቡድን ተጫዋቾች በጣም ድንቅ ብቃታችሁን ያሳያችሁን 2-1 መሸነፋችሁን አትዩት። ገና ብዙ ይጠብቃለን ከእናንተ። ወልዳን እኔ በበኩሌ አም ፕራውድ መሸነፋችን አይደለም ፕራውድ የሆንኩበት ደዌ የተጫወታችሁበት መንገድ በጣም የሚያስደስት ነውና ኪፕ ጎይንግ፣ አይዟችሁ። ደግሞ ሌላ ጊዜ እናሸንፋለን፣ ጥሩ ውጤት እናመጣለን። ይሄ ዲስከሬጅ እንዳያረጋችሁ። አይኖ ዳኛው ከነሱ ጋር ነበረ ጨዋታውን በተመለከትኩበት ጊዜ። ነገር ግን ለእናንተ ክብር ምስጋና ይገባል። በጣም አሪፍ ጨዋታ ነው የተጫወታችሁት። እናመሰግናለን። በርቱ፣ ይመቻችሁ።